ሰላም ጤና ይስጥልን ክቡራን ተመልካቾቻችን የኦኤምኤን ዜናዎችን እናሰማችኋለን። ከዜናዎቹ ጋር ነው ሳድማሱ ነኝ። በኦሮሚያ ውስጥ ሁከት ለመፍጠር የሞከሩ አካላት ሴራቸው ስለከሸፈ ህዝቡን በሃይማኖት ለማጋጨት ለመንቀሳቀሳቸው ቤተክርስቲያን ሳይቃጠል እንደተቃጠለ አስመስለው የነዙት ፕሮፓጋንዳ አመላካች እንደሆነ የፍንፍኔ ከተማ ነዋሪዎች ተናገሩ። ነዋሪዎቹ ለኦኤምኤን እንደተናገሩት የነዚህ አካላት ሴራ በህዝቡ ተሳትፎ በመክሸፉ ሁከት ለመፍጠር ሌሎች ሙከራዎችን እያደረጉ ነው ብለዋል። የትኛውም የኦርቶዶክስ ሃይማኖት፣ ፕሮቴስታንት፣ ሌላውም ሃይማኖቱን የሙስሊም ሃይማኖቱን የትኛውም ሃይማኖት ተከታይ ነው የኛ ህዝባችን። ይሄ ህዝብ ደግሞ ተቻችሎ አብሮ የማኖር እምነትና እሴት ነው አለው። ይሄ ሆኖ ግን እርስ በርስ የሚያጣላ ጉዳይ በፍጹም አይደለም። ግን አንዳንድ ከዚህ ተቃራኒ የሆኑ ሰዎች፣ ግለሰቦች ህዝቡ እርስ በርስ እንዲጣላ ኦሮሞ ህዝብ ከሌላው ሰው ጋር መኖር እንደማይችል ከሃይማኖት ጋር የሚያጠጋጋው ነገር አለ። ይሄ እጅግ በጣም ስህተት ነው። እኔ ከታሪክ አንፃር ልንገር፣ ከዚህ ከሰላደና ከቱለማ ኦሮሞዎች ወደ አርሲና ወደ ባሌ ነው ሸሹ። ያኔ በምኒልክ ጊዜ በዛን ጊዜ ሲሸሹ ግን የባሌ ሰው የአርሲ ሰው ሙስሊም ነበረ። ወደ እነሱ የሸሸውን ኦሮሞ የኔ ደም ነህና የኔ አካል ነህና በማለት አንደኛ መሬት ነው ሰጡት፣ ሁለተኛ ልጃቸውን ነው የዳሩለት፣ ሶስተኛ ደግሞ ራሳቸው ሙስሊሞቹ ቤተክርስቲያን ሰርቶለት ነው እንግዲህ እዛ ጋር ወደዛ የተሰደዱትን ኦሮሞዎች የተቀበሉት። እንግዲህ ለ150 ዓመታት እንደዚህ ቤተክርስቲያን አብሮ እየሰሩ መስጊድ አብሮ እየሰሩ የቆየውን ህዝብ ዛሬ በሃይማኖት ተቃልቷል ማለት ዘበት ነው። ከዚህ ወይ እኔ አንድ ነገር የምነግርህ ኦሮሚያ ላይ የተቃጠለ ቤተክርስቲያን የለም። የትኛውም የኦርቶዶክስ ሃይማኖት እነዚህ አካላት ውድ ህይወቱን ከፍሎ ለውጥ ያመጣው ቄሮና ቀሬን ስም የማጉደፍ ዘመቻ እያደረጉም ነው ብለዋል። የኦሮሞ ህዝብ የፕሮፓጋንዳ ዘመቻውን ወደ ጎን በመተው ሁሉንም የሃይማኖት ተቋማት የራሱ ሀብት መሆኑን ሳይዘነጋ እንደ ትናንቱ ሁሉ በንቃት መጠበቅ እንዳለበት አስታውሰዋል። ከዚህ ቀደም እንዳየነው አሁንም እያየነው በነበረው ሂደት ቄሮ አላማው ህዝብን ማፈናቀል፣ ጦርነት የማወጅ አይደለም። አላማው የአንድነት ነው፣ ዲሞክራሲያዊ የሆነ ትግል ነው፣ ሰላም ማግኘት፣ ኢኮኖሚያዊ ጥቅም የማግኘት ትግል ነው የኦሮሞ ወጣቶች ቄሮዎች ሲያደርጉ የነበሩ ማለት ነው። ከዚህ ባለፈ ይሄን ትግል ሁላችንም እንደ አፍሪካም እንደ ዓለም ታይቶ በማይታወቅ ሁኔታ ትልቅ ለውጥ በሀገራችን ላይ እንዲሰፍን ተደርጓል። ይህ ማንም ልክደው የማይችል የወጣቶቻችን የቄሮዎቻችን ውጤት ነው። ይሄን ማስቀጠል የትኛውም አካል መንግስት ተቀብሎ ደግሞ ይሄን ማስቀጠል ግዴታ ኃላፊነት አለበት። አሁን እየሆነ ያለው ይሄን የቄሮ ህዝቡም የሀገሪቷም ህዝብ የትኛውም ብሔረሰብ ይሁን ይሄን ቄሮ ላይ ያለውን እምነት እንዲሸረሽር ግን በተለያየ አጋጣሚ እየተደረገ ነው ያለው። ቄሮ አጥፊ እንደሆነ፣ ቄሮ ሌላውን ሰው ጋር አብሮ መኖር እንደማይችል እንድታሰብ እየተደረገ ነው ያለው። ይሄ ደግሞ ስህተት ነው። ይሄ የቄሮን ስም የማጉደፍ ነው። ብቸኛ እጃቸው ላይ የቀረው በሚዲያ ፕሮፓጋንዳ መንዛት ነው። ይሄንን ፕሮፓጋንዳ ደግሞ ቄሮ ለነሱ ጆሮ አለመስጠት፣ ተዋዶ መኖር፣ አንዱ የሌላውን ሃይማኖት መጠበቅ። ቢኮዝ ኦሮሚያ ውስጥ ያሉ የሃይማኖት ተቋማት ቤተክርስቲያንም ሆነ መስጊድ ወይም ደግሞ አዳራሽም ከሆነ የሁሉም ኦሮሞዎች ሀብት ነው። ኢዜማ ፓርቲ መግለጫ ሰጥቷል። በጉዳዩ ላይ ሰፋ ያለ ማብራሪያ ወይም ደግሞ የፓርቲውን መግለጫ አስመልክቶ አንዳንድ ሀሳቦችን ሊያጋራን አክቲቪስት ግርማ ጉተማ ስቱዲዮአችን ተገኝቷል። እንኳን በሰላም ወደ ስቱዲዮአችን መጣ። እንኳን ደህና ቆያችሁ።
አመሰግናለሁ። እንግዲህ በኢዜማ መግለጫ ውስጥ ከመጀመሪያው እንደ አቋም መግለጫ አድርጎ ያወጣው የኢዜማ የሚባለው ፓርቲ ከጃዋር መሐመድ ጀምሮ እርምጃ እንዲወሰድበት ጠይቋል። ያም ማለት ተከብቢ ያለው ብሎ ፖስት ያደረገው ወይም ደግሞ መልእክት ያስተላለፈው ለመንግስት ማሳወቅ ሲገባው ያንን ለማህበራዊ ወይም ለህዝብ በማውጣቱ ጉዳት ደርሷል በሚል እንግዲህ ጃዋርን በቀጥታ የሚመለከት መግለጫ ነው ያወጣውና ይሄን እንዴት አየው? እሺ አመሰግናለሁ። አይ ቲንክ ፕሮባብሊ ለህዝብ አሳወቅ ይሄን ነገር ተብሎ በወንጀል እንዲጠየቅ እኔ ሰምቼ አላቅም ከዚህ በፊት ለህዝብ ማሳወቅ የደረሰብን ችግርም ሆነ ደስታ ለህዝብ ማሳወቅ እንደ ወንጀል መወሰዱ ይገርመኛል። ያ ብቻም አይደለም ለመንግስት ማሳወቅ ነበርበት ይላል። ለመንግስት አካላት እንደ ደዋወለ እናውቃለን። ለኮማንደሩ እንደ ተደዋወሉ እናውቃለንና መፍትሄ ባለማግኘቱ ነው በዛ ሌሊት ህዝቡ እንዲያውቀው ያሳወቀውና ይሄ እንዴት ወንጀል ሆኖ በወንጀል እንዲጠየቅ እንዳሉ አልገባኝም። በጣም ይገርመኛል ደግሞ አካሄዱም እንግዲህ በሌላ ወይም በሌላ የሚባል አካል አይደለም ጉዳዩ ሲሆን የነበረው የመንግስት አካል ከምንለው ነው የጥበቃ ያሰማራለት ራሱ እኩለ ሌሊት መጥቶ እንዲነሳ ሲያዝ የነበረውና ለመንግስት ማሳወቅ ነበረበት ከሚለው አንፃር አይጋጭም ወይ? በጣም ነው የሚጋጨው እንጂ ማለት የመንግስት አካል ናቸው ሲያነሱበት እና ኮማንደሩ በድምጽም ተቀርቶ እንደተለቀቀው አቋም ይዘው መነሳት አለባችሁ ፓክ አድርጋችሁ ውጡ የሚለው እኮ የመንግስት አካል ነው እና ኢንትረስት ኦፍ ኮንፍሊክት ኦፍ ኢንትረስቱ ከመንግስት አካል ጋር ሆኖ ለዛው አሳውቁ ለዛው ነው ማሳወቅ የነበረበት። ያም ባለማድረግና ለህዝብ ማሳወቅ ወንጀል ነው ማለት እንዴት አይነት የጀስቲስ አስተሳሰብ እንደሆነ በጣም አይገባኝም እኔ። መልካም ከመግለጫው ውስጥ ሌላኛው ለዜጎች ሞት ደንታ የሌላቸውና በግጭት የሚነግዱ የማህበራዊ ድረገጽና የተለያዩ የብዙሃን መገናኛ ድርጅቶች ህዝባችንን ለሌላ ተከታታይ ግጭቶች ከመዳረጋቸው በፊት ስልጣን በተሰጠው አካል የማስተካከያ እርምጃ እንዲወሰድም ይላልና ምንን የተመለከተ ይመስላል? ማህበራዊ ሚዲያና እንደዚሁም ሜንስትሪም ሚዲያ ብለው የጠቀሱት አንድ ነገር ምንድነው? አንድ የኦሮሞ ፖለቲከኛ የዚህ ሀገር እውነት ሁሉ ቢወጣ ይሄ ሀገር ይፈርሳል ሲል ሰምቼዋለሁ። እና አንድ ሚዲያ አለን ኦሮሞ የህዝቡን እውነት በቀጥታ የሚናገር ምንም ሳይቀባባው የሚናገር አንድ ሚዲያ አለችና ይሄ ኦሜን ማለት ነው። ይሄ ሚዲያ ይዘጋ የሚለው የዚህ ኢትዮጵያ የሚል የፖለቲካ አካል ሁሉ የነሱ ጥያቄ ነው እና የህዝብ እውነት ነው የተናገረው። ምንድነው ማለት የት ጋ ነው ህዝብን ተጋጩ ምናምን የሚል ያስተላለፈው? ጃዋርም ቢሆን የት ጋ ነው እንዲያድርጉ ምናምን ግጭት ሰው እንዲጋጭ ምናምን እስቲ ካንተ ፕሮዲዩስ ሲንግል እንትን they can't እውነቱ ለምን ተናገረ ነው እውነቱ ለምን ተነገረ ነው እና እንዳልኩ እዚህ ሀገር በቀደም ቢያለው ወደ 20 ምናምን የቴሌቪዥን ጣቢያዎች እንዳሉ ሰምተናል የሃይማኖት ምናምኖቹን ጨምሮ ማለት ነው እና ይሄ ሁሉ አለ የኦሮሞን ሐቆች ለማድበስበስ የሚሰራ እቺ አንድ ሚዲያ 30 ነው ምናምን ስታፍ ያላት እቺን ለማዘጋት ነው በቃ ኦኬ እና እውነት ተነጋግረን አብረን እንኖራለን ካለዛ እንግዲህ እንደማይሆነው እንሆናለን እንጂ ይሄ እዚህ ሚዲያ ላይም ካምፔን የሚደረገው በሶሻል ሚዲያም ቢሆን አብዛኛው ለኦሮሞ ህዝብ የሚናገሩ ሰዎች ሴንሲብል የሆነም መጠየቅ ካለበት ነገር በታች እንጂ በላይ መች ጠይቀን ነው ይሄ ሁሉ እንትን እና እንዲህ አይነት ነገር በፓርቲ ደረጃ አብጥቶ እንትን ሲሉ ቢያስቡበት ጥሩ ነው። አብሮ ብዙ የሚያናወረን ነገር አይደለም። ሀገር የምንፈልግ ከሆነ ሁሉም ሰው የራሱን ሀቅ ይናገር፣ ወደ ግጭት አንሂድ፣ ወደ ዴሞክራሲ እንሂድ። ዴሞክራሲ ነው ደግሞ የሁሉም ኮመን ጉድ ለሁላችንም ማለት ነው። በዚህ አይነት ሁኔታ ዲሞክራሲን እንገንባ እንጂ እንግዲህ
መንግስት ቢሆኑ አስብ እስቲ ለማፈን የሚሄዱትን ርቀት ስታይ በጣም ነው ሾክ እንደምትሆነው። መንግስት ፓርቲ ተቃዋሚ ፓርቲ ሆነው እንዲህ እንትን የሚሉ ከሆነ መንግስት ቢሆኑ ምን ያህል ይህን ነገር ዘግተውት እንደ ድሮ ያኔ እንትን እንዳለው ከዛም የባሰ እንደሚሆን ሳስበው በጣም አዝናለሁ በእውነቱ። ዞሮ ዞሮ እርምጃው በመንግስት ኃላፊነት ባለው አካል እንዲወሰድ ነው የጠየቀውና ይህ መልካም ሆኖ ሳለ ቀጥታ ማንን ማለት እንደሚፈልግ ግን በውስጥ መረዳት እንደሚቻል ነው። ነገር ግን ያንን እየሰሩ ያሉ በተጨባጭ ካሉ ተጠንተው በእውነትም እየሰሩ ይሆናሉ ወይ ምንም ይሁን ሌላኛውም ሚዲያ ይሁን ማህበራዊ ሚዲያ እየሰራ ያለ እንዳለ የሚያስረዳ ነገር አለ ማለት ነው። ይህ መጠናትና እርምጃ መወሰድ እንዳለበት ነው የሚገልጸው ማለት ነው። ምናልባት መልእክታቸው ሰሞኑን ኦኤምን ላይ እየተካሄደ ያለውን ካምፔን ጋር በቀጥታ ባይናገሩትም ያንን ለማላተም የሞከሩ እስማማለሁ። የሚዲያው እንትን በአጠቃላይ ችግር እንዳለበት ምንም ጥያቄ የለውም። ይሄ ሚዲያ የኢትዮጵያ ሚዲያ ላንድስኬፕ በወታደሮች የተጀመረ ነው፣ ሚሊታንት ነው እና ያ ባህሪ አለ። እዚህ ከተማ የሚጻፉ ጋዜጦችን የግል ጋዜጦችን ብታይ አሜዚንግሊ ከሪያሊቲው ዲታችድ የሆኑ ማህበረሰብም ሊያጋጩ የሚችሉ በጣም ብዙ ነገሮችን ይጽፋሉ። አብዛኛው ኤፍኤሞችም እንደዛ ናቸው እና ችግር አለ፣ እውነት ነው። ግን እነዚህ ሰዎች የሚሉት እነዚህን አይደለም። የሚገርምህ ፎር ደም እነዚህኛዎቹ ፋይን ናቸውና እንደዛ አይሆንም። ሚዲያዎች ሚዲያ ላንድስኬፑ ዲሞክራታይዝድ ይሁን ዲሚሊታራይዝድ ይሁን ይሄ የፉከራ እንዲገደልልኝ ምናምን የሚለው ይቅር፣ ለማናችንም አይጠቅምም። ሀገር ለማረጋጋትም እነሱ እንደሚሉት አይጠቅምም። አሁን በእውነት ጃዋር መሐመድ ለህዝብ አሳወቀ ብሎ መንግስት ቢያስረው ይሄ መንግስት ይሄ ሀገር ይረጋጋል እንዴ? ሀገር ለማረጋጋት የሚፈልጉ ከሆነ ለህዝብ የሚደርስብህን ነገር ክፉም ሆነ ደግ ወንጀል አይደለም ለህዝብ ማሳወቅ በኢትዮጵያም ህግም በየትም ሀገር ህግና እንደው ተገፍቶ ቢመጣም ሀገር እንዴት ያረጋጋል? ሀገር እናረጋጋ እያሉ በዚህ በኩል ደግሞ ጭራሽ ሀገር ሊያረጋጋ ማይችል ነገር እንትን ይላሉ። ይሄን ማለት ግን ለጠፋው ነገር ሁሉ ተጠያቂ መሆን ያለበት አካል እንዳለበትም ማስመር ፈልጋለሁ። ይሄን በዋነኛነት መንግስት ነው። ይሄን ሜስ የፈጠረው መንግስት ነው። ጃዋርም እንደተባለው ተደዋውሏል ከሚመለከታቸውና ከዛ በላይ ምንድነው የሚያደርገው? መጨረሻ ላይ እንደውም ኮማንደሩ አልቅሶ እኔ በቃ ከላይ ነው ትእዛዝ የተሰጠኝ እና ትእዛዝ ነው የተሰጠኝ የኔ ትእዛዝ አይደለም አንሳ ተብያለሁ ነው ያለው። ይሄንን ለህዝብ ማሳወቅ ምኑ ጋር ወንጀል እንደሆነ ግልጽ አይደለም። እንዳልኩ ይገርመኛል ነው። አሁን የፖለቲካ ፓርቲዎች እንደዚሁም የሃይማኖት መሪዎች አንዳንድ ቦታ ላይ እንደዚሁም የተለያዩ ለሰብአዊ መብት ቆመናል የሚሉ አካላት ለብሔር ብሔረሰቦች ድምጽ ወይም ደግሞ ለመብታቸው ከመቆርቆር ያን ማድረግ ሲገባቸው በሌላ መልኩ ለአንድ ወገን ብቻ የሚጮሁበት ወይም ደግሞ የሆነ አካል ተጎዳ የሆነ አካል ተነካ የሚለውን ብቻ ሲጮህና ያለና ለምንድን ነው እንደዚህ አይነት መንገድ ሲመረጡ ትላለህ? በጣም ይገርምሃል። ምልህ አሁን እዚህ ሀገር እንግዲህ ብዙ ህዝቦች ሀገር ነውና ችግር ይደርሳል። እዚህም እዛም ፖለቲካሊ ያልተረጋጋ ሀገር ነው። ብዙ ግጭቱ ብዙ ኮንትራዲክሽንስ ያለበት ሀገር ነውና ለምሳሌ ቅማንት ለወራት ሲጨፈጨፍ እዚህ ያሉት ሚዲያዎች they are zipped, nobody talks about them አይናገሩም። የወሎ ኦሮሞ እንደዛ አይናገሩም። እዚህ ግን የኦሮሚያ አካባቢ አሁን የሆነ ችግር ተፈጠረ ከተባለ ማለት ነው ኦሮሚያ እንግዲህ የሌለ የኢትዮጵያ ብሔር የለም። በዋናነት ኦሮሚያ ነው ኢትዮጵያ ማለት ነው። ትንሽ ችግር ሲፈጠር ይሄ 40 ምናምኑም ያልከው ኤፍኤም እና ቴሌቪዥኑም ሬዲዮ ጨምሮ ይሄንን ሲያራግብ ነው እንትን የሚለው እና ያለው የሌቭል ኦፍ ፕሪጁዲስ በእውነቱ በጣም የሚገርም ነው። አይዊሽ በሆነ መንገድ ይሄ ተሻሽሎ ሁሉም ህዝቦች እኩል የሚታዩበት የሁሉም ችግር የኔ ችግር ነው ተብሎ የሚመዘገብ ለሁሉም መናገር የሚቻልበት ኦኤምን አንዱ የተጠመደበት ለነዚህ ድምጻቸው የማይሰማ ሰዎች ይናገራል። አንዱ ትልቁ ነክሶ ያዙት ለዛ ነው። እንደ ሌሎቹ ለምን ጸጥ አትልም ነው።
እና ያለው የሚዲያ ፕሪጁዲስ በእውነቱ በጣም ያሳዝናል። አንድ ጊዜም ብየዋለሁ ምንም ዳይቨርሲቲን ለዳይቨርሲቲ ብላንድ የሆነ እጅግ በጣም ለዳይቨርሲቲ እውር የሆነ ሚዲያ ላንድስኬፕ ነው ያለው። አብዛኛው ደግሞ እዚህ ከተማ ከዚህ ከተማ አይወጡም ምናምንና በሆነ መንገድ ይሄ መስተካከል አለበት። እንደ ትልቅ ቻሌንጅ ነው ማየው እዚህ ሀገር ነው። ይሄን በጣም እናመሰግናለን አክቲቪስት ግርማ ጉተማ ለሰጠህን የአክቲቪስት ማብራሪያ በጣም እናመሰግናለን። ዜናዎቻችን እንቀጥላለን። የቅማንት የጉሙዝና ሌሎች ህዝቦች ላይ ግፍ በደልና ግፍ ሲደርስ ግድያ ሲፈጸም ዝምታን መርጠው ሰሞኑን ጩኸት ያበረከቱ አካላት ለህዝቦች አስበው ሳይሆን ፖለቲካዊ ትርፍ ለማግኘት ነው አሉ የፖለቲካ አክቲቪስት ኢንጂነር አየለ ደጋጋም። ኢንጂነር አየለ ደጋጋ ከኦኤምኤን ጋር በነበራቸው የስልክ ቆይታ ለሰብአዊ መብት እንታገላለን የሚሉ አካላት ብሔርን መርጠው መጮኻቸው ሀገሪቱን አደገኛ ሁኔታ ውስጥ የሚከቱ ነው ብለዋል። እነዚህ አካላት ለኢትዮጵያ ህዝብ የሚያስቡ ቢሆን ኖሮ ለሁሉም እኩልነት ድምጽ ቢሆኑ ነበር ነው ያለው። አሁን ኦሮሚያ ውስጥ ያልሆነውን ሁሉ እንደሆነ አድርገው የሚያራግቡት ለፖለቲካዊ ዓላማ ነው ብለዋል ኢንጂነር አየለ ደጋጋም። የኢዜማ መግለጫም ከዚህ የዘለለ እንዳልሆነም ነው የተናገረው። ደጀነ ጉተማ ነው በስልክ ያነጋገረው። ለመንግስት አላሳወቀም ማለት አይባልም፣ አሳውቀዋል ማለት ነው። ለመንግስትም ለሚመለከተው አካላት ነው ለሚመለከተው አካል ብሎ ነው ያሳወቀውና ይሄ ምንም እንትን ካልሆነ በስተቀር በቀጥታ እሱ ከላይ አድን ብሎ የሚል ነገር አልነበረውም። ይሄ በዚህ መታረም አለበት። ጀዋር ላይ ለምንድን ነው ትኩረት የተደረገው ለተባለው ያው ግልጽ ነው። ለምን ጀዋርን ከነካው በግልጽም በሚዲያቸው በተለያዩ በሚዲያቸው እየሰማን ነው ያየን ነው። ጀዋር ከተያዘ ጀዋርን ከያዝ ነው ይበተናል፣ ማንጎ ይበተናል እያለው ነው። ህዝቡ ይበተናል፣ ቄሮ ይበተናል፣ የሚተበስባቸው የለም። ያኔ የፈለግነውን ነገር ማድረግ አላማችን ማሳካት እንችላለን በሚል የሚመራው የኦሮሞን ህዝብ ትግል እየመራ ከዚህ በፊት መርቶ እዚህ ያደረሰው እሱ ስለሆነ እሱን ተመተነው ነገር ያልቅለታል፣ ይበተናል በሚል ነው ትኩረት ያደረጉት። ይሄ አጠቃላይ እንደ ኦሮሞ መሪውን ተመታ ነው። መሪውን ከጥቅም ውጭ ካደረግነው ህዝቡ መሪ አልባ ህዝብ ምንም ማድረግ ስለማይችል የፈለግነውን ነገር ማድረግ እንችላለን፣ ስልጣኑን መቆጣጠር እንችላለን በሚል ተነሳሽነት ይመስለኛል። መልካም። ሁለተኛው ነጥባቸው ላይ በግጭት የሚነግዱ የማህበራዊ ድረገጽና የተለያዩ የብዙሃን መገናኛዎች ህዝባችንን ለሌላ ተከታታይ ግጭቶች ከመዳረጋቸው በፊት ስልጣን በተሰጠው አካል የማስተካከያ እርምጃ እንዲወስድ የሚል ጥሪ ማስተላልፈዋል ኢዜማ። ይህ ምን ላይ ያነጣጠረ ነው? ይሄ እንግዲህ በእነሱ የሚናገሩትና የተናገሩትና መሬት ላይ ያለው ግን የማይገናኝ አይደለም። በተከታታይ ህዝቡን ሲቀሰቅሱ የነበረው ህዝብ ለህዝብ እንዲጋጭ ሲያደርገ የነበሩት ይሄ ሰው መንግስት እየቀሰቀሱ ይሄ ከሌ መታሰራ ነበር ግልጽ እያሉ ባልተገኘ በተጨባጭ መረጃ ወይ በሚዲያም ደረጃ ባልተገኘ መረጃ እርምጃ መወሰድ አለበት፣ ሚዲያ መዘጋት አለበት፣ ሰው መዝጋት መታሰር አለባቸው እያሉ ተከታታይ አጀንዳ አድርጎ ሲቀሰቅሱ የነበሩት ሚዲያዎች እና ማህበራዊ ሚዲያዎች የትኛቸው እንደሆኑ ይታወቃል። ስለዚህ መንግስት የትኛው ላይ ነው የትኛው ነው በኃላፊነት የማይንቀሳቀሰው ሚዲያ የትኛው ነው? በኃላፊነት የሚንቀሳቀሰው ሚዲያ የትኛው ነው? እኛ እንደምናየው እንግዲህ ትኩረታቸው ታርጌታቸው ወይምና የኦሮሞ አክቲቪስቶችን ነው ኦኤምኤን እያደረገ ያለው በትክክለኛው ለድምፅ የሌላቸው ድምፅ እየሆነ ለተጎዱት ለተበደሉት ድምፃቸውን የሚያሰማ ሚዲያን እንጂ ሌላ ግጭት ሲቀሰቅስ ሃይማኖት ብሔር ከብሔር ሲያጋጭ አላየንም። ህዝብ እንዲጋጭ ያደረገውና የቀሰቀሰበትን መረጃ ማቅረብ የሚችሉ አይመስለኝም። ካለ ያቅርቡና ያሳምኑን። ሌላው ማለት ሌሎች ማህበራዊ ሚዲያ ላይ የሚጠቀሙት የሚሆን የህዝባቸውን ድምፅ ከማሰማት ውጪ መንግስትንም የተለያዩ ድርጊቶች በደል ሲፈጽም መንግስትን ሀይ ከማለት ውጪ የየትኛው ህዝብ ላይ ነው ትኩረት አድርጎ ሲቀሰቅሱ የነበሩት የኦሮሞ አክቲቪስቶች እና ማህበራዊ ሚዲያ የሚጠቀሙት እና የየትኛው ማንን ለማለት እንደሆነ ይሄ አነጋጋሪ ነው። ለምን
ተቀሰቅሶ የነበሩት ተነሱና ለመብታችሁ ተከራከሩ፣ ለመብታችሁ ቆሙ፣ ተነሱና ታጠቁ በሉ እያሉ ተቀሰቅሶ የነበሩት እነሱ ያሰማሯቸው ማህበራዊ ሚዲያ ተጠቃሚዎች እና በሚዲያ በተለይ በኢሳት የመሰሉ ሚዲያዎች ሲሰራጭ የነበረውን እየተከታተሉ ነው በየቀኑ በሚገርም ሁኔታና ይሄ እንግዲህ የማይመስል ነገር ነው እያሉ ያሉት። መልካም። በሌላኛው በዚሁ መግለጫቸው ከቤት ንብረታቸው የተፈናቀሉና ንብረታቸው የወደመባቸው ዜጎች ተገቢውን ካሳ እንዲያገኙ በአስቸኳይ ተመልሰው እንዲቋቋሙ የሚል መልእክትም አስተላልፈዋል። ይሄንንስ እንዴት ታያለህ? የተጎዱት አካላት የተጎዱ ሰዎች፣ ግለሰቦች፣ የሞቱት ንጹሃን ዜጎች መካስ ትክክል ነው፣ መካስ አለባቸው። ነገር ግን ለአመታት በዚህ በለውጥ ሂደት ውስጥ ብዙ ክስተቶች ሲፈጸሙ፣ ብዙ አሰቃቂ ድርጊቶች በአማራ ክልል፣ በቅማንት ላይ፣ በቤኒሻንጉል ክልል የተፈጸሙትን አይተናል። ያን ሁሉ ሲደረግ ግን አንድም እነዚህ ግለሰቦች እነዚህ ፓርቲ መሪዎች ነን የሚሉት አንድም ቀን መግለጫ አውጥቶ በእነዚህ ወገኖቻችን ጎን መቆም አልቻሉም። እያዩ እየሰሙ አንድም ድምፅ ሊሆኑላቸው አልቻሉም። አንድም እንደዚህ አይነት ጥያቄ ማቅረብ አልቻሉም እና የከልብ ቢሆንና ለሁሉ እኩልነት ቢቆሙ ጥሩ በሆነ ነበር። ግን አላማቸው ለይቶ ህዝብን ከህዝብ ለማነሳሳት መንግስትና ህዝብን ላይ ለማነሳሳት ካልሆነ በስተቀር ለእውነት ከልባቸው ለህዝብ አዝኖ ነው የሚል እምነት የለኝም። በአጠቃላይ እያደረጉት ያለው ተንኩሳና መንግስትን ህዝብ ላይ እንድነሳ፣ ህዝብ ደግሞ መንግስት ላይ እንድነሳ ተወያይቶ ችግሮችም ካሉ እንዲፈቱ ሳይሆን እንዲባባስ፣ ይሄ ነገር እንዲባባስ ነው እያደረጉ ያሉት እንጂ አሁን ወድ ብሎ ምንድነው የተፈጠረው ወይ እንጣራ አላሉም እኮ። ማጣራት አለበት፣ ኢንቨስቲጌት መደረግ አለበት ብሎ ያባስ ነው። እንደዛ ያለው የለም። ግልጽ የተሌ ነው ያደረገው፣ ይሄን እርምጃ እንውሰድ ነው እያሉ ያሉት እንጂ አስፈላጊው ተገቢው መጣራት እና ምርመራ ተደርጎ አጥፊው አካል በገለልተኛ አካል ተጣርቶ ለፍርድ ይቅረብ፣ ለህግ ይቅረብ ብሎ በተሻለ ነበር። ግን እንደዛ አይደለም እያደረጉ ያሉት። ቄሮም ሆነ የኦሮሞ ህዝብ ለዘመናት ሲታገለት የነበሩ ጥያቄዎች መልስ አለማግኘቱን የፊንፊኔ ከተማ ነዋሪዎች ተናገሩ። ለኦኤምኤን አስተያየታቸውን የሰጡት ነዋሪዎች የኦሮሞ ህዝብ ለፍትህ እንጂ ለበላይነት ወይም ያለፈው ስርዓት ለመድገም አልታገለም ብለዋል። ጫልቱ ተፎናት አስተያየታቸውን ያጠናከረችው። ስሜ ማለት ደስታ ሬሶ ይባላል። የዚህ የፊንፊኔ ተወላጅ ነኝ ከልደታ። የኦሮሞ ጥያቄ ተመልሷል ብዬ አላስብም። እኔ እንደኔ ያው ኦሮሞ ሲታገል ነበር፣ የታገለለት ብዙ ጥያቄዎች አሉ እስካሁንም ድረስ ያልተመለሱ። የኦሮሞ ህዝብ ከሚጠይቀው ጥያቄ በተቃራኒ ነው አሁን እየሆነ ያለው ነገር። ምንም የተመለሰልን ጥያቄም የለም። የፊንፊኔ ጉዳይ፣ የመሬት ጉዳይ፣ የቋንቋችን ፌደራል ቋንቋ የመሆን ጉዳይና ብዙ ጥያቄዎች አሉ የኦሮሞ ህዝብ ያልተመለሱለት ጥያቄዎች። እሱም ብቻ አይደለም። የኦሮሞ ልጅ በየትም ቦታ እየተጨፈጨፈ ወለጋ ውስጥ፣ ጉጂ ውስጥ የተለያየ ቦታ እየታሰረ እየሞተ እየሰማ ነው። አሁን ለውጥ መጣ በሚባልበት ሰዓት ላይ ድጋሚ ማየታችን ያሳፍራል። መቼ ነው መወሻሸት የሚያቆመው ነው? መቼ ነው የፍትህ አካሎች መዋሸት የሚያቆሙት? መቼ ነው የመንግስት አመራሮች መዋሸት የሚያቆሙት? መቼ ነው ይሄ መሽሎክሎክ ጉዳይ የሚቆመው? ለምንድን ነው መድረክ ላይ የሚነገር ነገር ወደ መሬት የማይወርደውና በእውነቱ ይሄ ያሳዛኝ ነገር ነው። በዚህ ሁኔታ መቼስ መኗኗር አንዱ በአንዱ በዚህ መልክ ላውን እየፈረጀ እንዴት መኗኗር እንደምታስብ እኔ አይገባኝምና ሁሉም አካል ቆም ብሎ የሚመለከት የተሻለ የሚል ነገር ነው ያለኝ። ብሔራዊ ምርጫ ቦርድ ለሲዳማ ህዝበ ውሳኔ አስፈጻሚነት ከመዘገበን በኋላ ግልጽ ባልሆነ መስፈርት በጉዳዩ ዙሪያ ከሚሰጥ ስልጠና ተከለከልን አሉ ተመዝጋቢ ወጣቶች። ቅሬታቸው ለኦኤምኤን የገለጹት ወጣቶች ቦርዱ ለህዝበ ውሳኔው አስፈጻሚነት ከ5500 በላይ ስራ አጥ ምሩቃንን እንደሚፈልግ በማስታወቂያ ቢገልጽም አሁን ላይ የመለመላቸው ወጣቶች በምን መስፈርት እንደመረጠ ግልጽነት ይጎለዋል ብለዋል። ፖለቲካዊ እንድምታ ሊኖረው እንደሚችልም ወጣቶቹ ያላቸውን ስጋት ገልጸዋል።
ከሁለት ሳምንታት በፊት የኢትዮጵያ ምርጫ ቦርድ ለሲዳማ ክልልነት ጥያቄ አስተባባሪዎችና አስፈጻሚዎችን ለመመልመል ክፍት ስራ ቦታ አውጥቶም ነበር። ያ ክፍት ስራ ቦታ ሚለው በየትኛውም ትምህርት ዘርፍ ዲግሪ ያለው ወይም ያላት እና ሚለው 0 ይር ኤክስፒሪየንስ የሚጠይቅ ማለት ነው። 5500 ኖርማሊ ሚያዝ ቁጥር ነው። 500 ደግሞ እንደ ተጠባባቂ ሆኖ 6000 ነው የተመዘገብ ነው። ተመዝግበን እዛኔ በጣም ሰልፍ ነበር። ብዙ ስርዓት ነው እዛ የነበረው። ጧት 2 ሰዓት ወጣን እስከ 11 ሰዓት ነው ምዝገባ ያለቀ ገና የአንድ ቀን ሚሳሳን በላ እዛ በጣም ታይማችንን ኮንሱም አድርገን ማለት ነው። ከዛ በኋላ እዛኔ የነገሩን ስልጠና 17 እና 18 ሚሊኒየም አዳራሽ ኦሪየንቴሽን እና ስልጠና ይኖራቸዋል እዛኔ ትመጣላችሁ አሉ ሲሉ ትተን ከሄድን በኋላ ቅዳሜ ለታ ለአንዳንድ ጓደኞቻችን ሜሴጅ ገብቶላቸዋል። ለኛ አልገባልንም። 18 እና 17 ከ17 ጀምሮ ሚሊኒየም አዳራሽ ኦሪየንቴሽን እና ስልጠና ስላለ እንድትሳተፉ የሚል ማለት ነው። ከዛ በኋላ እነሱ ከትላንት ጀምሮ መጥተው ነበር። እኛም ዛሬ ሁኔታውን ለማጥናትና ለማጣራት ብለን ስንመጣ ክራይቴሪያ ዛኔ አልነበረም። ዲግሪ እየጨረሰች ነው ምለው ምንም ስራ ልምድ የሌለው የማይጠይቅ ነው። ከዛ በኋላ እዚህ መጥተን ብዙዎችን ስናናግራቸው ስራ ላይ ያሉ ያመት ኢራፍ ጠይቆ የወጡና ማምራኖች ነው አብዛኞቹ ሜሴጅ የገባላቸው እና የሚያሳየው ትክክለኛ ፌር የሆነ ስራ እንዳልተሰራ ነው። ስታው ያስገቡት ሰው ስራጥ የሚመስል ሰው አይደለም። ትላልቅ ሰዎች በስልጣን የቆዩ ሰዎች ልምድ ያላቸው ሰዎች ነው የሚመስሉት። ምዝገባው ደግሞ የሚለው ስራጥ ነው። የስራ ልምድ አይጠይቅም ምንም አይልም። እና ወይ የስራ ልምድ የሚጠይቅና እኛ ማናሟላ ከሆነ መመዝገብ አልነበረባቸው። ምንም መስፈርት የለውም ዲግሪ ያለው ብቻ ተብሎ ነው የመዘገቡት። ዲግሪ ያለውና ስራጥ የሆነ ተብሎ ነው የተመዘገበ። ግን ምንም አይደለ ያሉትን ነገር ያሟላ አይመስልም። ፌክ ነገር በቃ ይበዛል። የሚያሰጋው ነገር እዚህ ጋር መገንዘብ ቁማር አይነት ነገር ነው። አካዱ ለምርጫው ለሪፈረንደሙ ቁማር የሚመስል ነገር ነው። ትክክለኛ የሚያስፈልገው ወጣቱ የወጣውን ማስታወቂያ መሰረት ያደረገ ነገር አላካዱም። አንደኛ ከኔ በኋላ የተመዘገቡ ነበሩ። ለነሱ ግን ሜሴጅ ደረሳቸው እንደተመለመሉ ማለት ነው። ሜሴጅ ደረሳቸው የዚህን ቀን መታችሁ ስልጠና እንድትወስዱ ተብሎ ሜሴጅ ደረሳቸው እና እኛ ደግሞ ዝም ብለን ሜሴጅ ያልደረሰን በምን መልኩ እንደመረጡት ለምን ትክክለኛ ስራ አይሰራም? ስርዓት ከተባለ ስርዓት ነው መመልመል ነበረበት። 6000 ሲሞላ ደግሞ አቁመዋል። 6000 ነው ማምጣትና ስልጠና መውሰድ የነበረበት። ለምን በሌላ መንገድ በተዘዋዋሪ ሌላ ሰዎችን ለምን ፓርቲሲፔት አደርጋለሁ? እነሱ ዳቦ ያገኙት ናቸው። እኛ ዳቦ አላገኘንም። ዳቦ ላገኛ ሌላ ተጨማሪ ቻንስ ከሚሰጥ ዳቦ ላላገኘው ቢሰጥ ምን ይሆናል? ስለዚህ ተበደናል። ብዙ የኢትዮጵያ ወጣቶችን ወክለን መጣ ነው ድምጻችን እንዲሰሙ ነው። ስለዚህ ይሄ ወደፊትም ሀገር የሚበጠብጥ ነገር ነው። ይሄ ነገር ደግሞ መቀረፍ መስተካከል አለበት። አመሰግናለሁ። ይህ የሚያሳየን እንግዲህ ወደፊት ያለው ሀገራዊ ምርጫ ራሱ አጣብቂኝ ውስጥ ነው። ይሄን ያህል ፌር ይሆናል ማለት ምርጫ አስፈጻሚው አካል ይሄን ያህል ፌር ይሆናል በዚህ አካል ፌር ነው ፌር ይሰራል ብለን አናምንም። በቃ ምክንያቱም ባይናችን የምናየው ነገር ነው። በምን መስፈርት እንደመረጡት አይታወቅም። ዝም ብለን እኛ ደስ እንዳለን አለ ሰውየው ምርጫ ቦርድን ወክሎ የመጣው እዛ ጠይቀን ነበር። ደስ እንዳለን ዝም ብለን ረንደምሊ መረጥናቸው ነው ያለው እንጂ ምንም በዚህ መስፈርት መረጥነ እናንተ ለዚህ ምክንያት ነው እናንተ ተውናችሁ ምንም ምክንያት የላቸውም። በጉዳዩ ዙሪያ ለምርጫ ቦርዱ አመራር ደውለን ለማግኘት ብንሞክርም ምላሽ ለማግኘት አልቻልንም። ንብረትነታቸው የገምሹ በየነ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር የሆኑ የመንገድ ስራ ማሽነሪዎች በሰሜን ሸዋ ዞን መራህ ቤቴ ወረዳ አለም ከተማ ባሳለፍነው እሁድ በተፈጸመው ጥቃት ከተቃጠለ ጊዜ ጀምሮ ለስራ በአካባቢው ተሰማርተው የሚገኙ ሰራተኞች ደህንነታቸው አስጊ ሁኔታ ውስጥ መሆኑን ተናገሩም። ለኦኤምኤን አስተያየታቸውን በስልክ የሰጡት የድርጅቱ ሰራተኞች መንግስት በህዝብ ንብረት ላይ እንዲህ አይነቱን አሳፋሪ ድርጊት በፈጸሙ አካላት ላይ ተገቢ እርምጃ ሊወስድ ይገባል ብለዋል። ጫልቱ ተፎ ተጨማሪ ዘገባ አዘጋጅታለች። በአማራ ክልል ሰሜን ሸዋ ዞን መራቤቴ ወረዳ አለም ከተማ ውስጥ
ንብረትነታቸው የገምሹ በየነ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ንብረት የሆኑ ለመንገድ ግንባታ ስራ ሲያገለግሉ ከነበሩ ተቃጥለው ከጥቅም ውጪ ከሆኑት ማሽነሪዎች መካከል እስካቫተር፣ ክሬን የመሳሰሉትን ጨምሮ በርካታ ማሽነሪዎችና ሰነዶች እንደሚገኙበት ኦኤምኤን በስልክ ያነጋገረው የድርጅቱ ሰራተኛ ገልጿል። ንብረቶች የተወደሙት በጣም ብዙ ናቸው የተቃጠሉት። አንደኛ ዓመት 2 ክሬቸሮች አንድ ቦታ አካባቢ ያሉ ላይ ሁለቱም ተቃጥሏል። እዛ አካባቢ ያለ አዲስ ክሬን ተቃጥሏል። 4 እስካቫተሮች እንደዛው ናቸው። ዶዘሮችም እንደዛ ናቸው። 2 ግሬደሮችም እንደዛ ናቸው። እና ካምፕ ደግሞ እንዳለ ተቃጥሎ እቃ ምንም የሌለበት የወረቀቶች ፕላኖች ምናምን እንዳለ የሌለበት በቃ ምንም ባዶው ነው ማለት ይቻላል። በቃ ምንም ተቃጥሎ ወደ ስፍራው ለመንገድ ስራው የተሰማሩ ሰራተኞችም በተፈጠረው ክስተት ደህንነታቸው አሳሳቢ ሁኔታ ውስጥ መሆኑንም ተናግረዋል። ወደ ላይ ጀምሮ እስካሁን የተፈቀደ ነገር የለም። ንብረቶች ደግሞ በጣም ወድሟል። ህዝቡም ደግሞ አሁን መብል እንኳን አጥቶ ሌላው ጫካ እያለ እያደረ ሌላው ደግሞ የፖሊስ ጣባ ገብቶ እያለ እስካሁን መፍትሄ ያገኘ ነገር የለም። መውጫ አጥተን መግቢያ አጥተን እየተቸገርን ነው ያለን እስካሁን ድረስ። ከሌላ ወረዳ ዛሬ ደግሞ ወደ ነበርንበት ወደ አለም ከተማ አመጡን፣ ወደ መራቢዳ ማለት ነው። ትናንትና ማታ ገብተን ያኛ ተቃጥሎ ካምፕ ውስጥ ያደርን መኪና ውስጥ እንደዚሁ የተኛንበት ቦታ አጥተንና ቦታም ደግሞ በጣም አስቸጋሪ ስለሆነ አሁን ደግሞ ሊወጡን አስቡና እኛ ልንወጥ መኪና ላይ ወጥተን ልንወጣ ስንል ከከተማ ወጥተው ነው መንገድ ላይ ሰላማዊ ሰልፍ ወጥተው ነው እየሰደቡን እያሉት በብሔር ስማችን ነክተው ምን ብለው። መንግስትም ለችግሩ ትኩረት በመስጠት ሰራተኛው ከስፍራው በህይወት የሚወጣበትን መንገድ በመፍጠር ከጎናችን ሊሆን ይገባል። በሀገር ንብረት ላይ እንዲህ አይነት አሳፋሪ ድርጊት በሚወስዱ አካላት ላይም እርምጃ ሊወስድ እንደሚገባም አሳስበዋል። አሁን የምንፈልገው ህዝቡ በህይወት ቢወጣ ነው የምንፈልገው። ያለ ሰራተኛ እዚህ በጣም ኦቨር ነው። ከቻል መንግስት አሁን በአፋጣኝ ሁኔታ ላይ በቃ ኃይል ጨምሮ ቢያወጣን በጣም ደስተኛ ነኝ። ሁሉም ቤተሰብ አገልጋይ ነው። እኛም ደግሞ አስብ እዚህ ያለ ሌላ ልጅ አለ፣ ሌላ ቤተሰብ አለ፣ ሌላ ደግሞ ራሱ ለመቀየር ያለ ህዝብ ነው። ከሌላ ቦታ እየመጣ ነው በጣም በብዛት እዚህ ያለን እና በዚህ ሰዓት ላይ ደግሞ ይህን ሁኔታ እንደዚህ የተሰደም ማለት በጣም ከብዶናል። ድርጅቱ በወረዳው 3 ካምፖች ያሉት ሲሆን ከአለም ከተማ መሀል ሜዳ፣ ከአለም ከተማ ዳጋሎ ያሉትን የመንገድ ስራ ፕሮጀክቶች በመረከብ በስራ ላይ እንዳለ ነው የተቃጠለው። በቃጠለው 1.2 ሚሊዮን ብር የሚገመት ንብረት መውደሙንም የፕሮጀክቱ ሰራተኛ ለኦኤምኤን ገልጿል። በጉዳይ ዙሪያ የሰሜን ሸዋ ዞን አስተዳዳሪ ለማነጋገር ያደረግነው ሙከራ ለጊዜው አልተሳካም። ሄሎ አቤት። ሄሎ ጤና ይስጥልኝ። አውሪስ ከለ ከኦኤምኤን ነበረ የምደውልሎት። ስብሰባ ላይ ነኝ። ሄሎ አቤት። ሄሎ ጤና ይስጥልኝ። አውሪስ ከለ ከኦኤምኤን ነበረ የምደውልሎት። ስብሰባ ላይ ነኝ። ተመልካቾች ዜናዎቻችን የእስካሁኖቹ ነበሩ። አብራችሁን ስለሆናችሁ እናመሰግናለን።